አቤል ልጅ አለን ልጅ አለን ጭራሽ ቆይ ከመጀመሩ አቤል ከመጀመሩ ልጅ ሊኖረው እኔና አቤል በጣም ቆይተናል ምናልባት ቪዲዮ አላየክም ይሆናል ከዚህ በፊት የሆነች ልጅ መታ እንዲ በቃ ከአቤል ጋር ይቼሻለሁ የሆነ ፋይል አምጪ ምናምን ብላ በጣም ያስጨነቀችኝ ነበር ማደርጋውን አውቃለሁ ህፃን አይደለም ማደርጋውን አውቃለሁ እኮ አድራሻን እንደምታውቃለሁ አትንገራት ብሎክ ነው እኔ አቤልን ጭራሽ አላቆም ይኸውልሽ እኔና አቤል ጣላቶች ነን እኔና አቤል ጣላት ነን አይ ዶንት ኖ አሁን ሊሆን ይችላል አሁን ሆነ በኋላ አሁን ይኸውልህ አንድ ነገር ነው የምጠይቀህ ወደድክም ጠላክም አድራሻቸውን ትነግረኛለህ እሱን ታይዋለሽ ለማንኛውም በትሪክ ይሻልሻል ነግሬሻለሁ እሱን አንተ አትነግረኝም በመቀበል መንገድ እቀበልካለሁ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን እናንተ እንዴት ናችሁ ቆይታ ምናምን አሪፍ ነው እኔ ጋር አሪፍ ነው እግዚአብሔር ይመስገን ምንም አይልም ያው በቃሌ መሰረት ባለፈው ነግሬያችሁ ነበር አዲስ አበባ ልሄድ እንደሆነ እና አሁን የአቤል ቅርብ ጓደኛ አግኝቼዋለሁኝ እና አንዳንድ ነገሮች እንዲነግረኝ ስለፈለኩኝ ያው አልደውልላቸውም ብያቸዋለሁኝ እነሱ ጋር መደወል ስለማልፈልግ እሱ አሁን አድራሻቸው ምናምን ጠይቄ ነገ ጠዋት ሄዳለሁኝ አዲስ አበባ እና አሁን እሱን ደውዬ ጠርቼዋለሁኝ እሱ እስኪመጣ እየጠበቅኩት ነው እና ነገ በጠዋት ሄጄ አግኝቻቸው ብቻ ያለውን ነገር ቪዲዮ እየቀረስኩኝ እንተነለላችኋለሁኝ እና ያው ነገሮች ግልጽ ይሆናሉ ብዬ አስባለሁኝ ከዚህ በኋላ እንዲህ ደግሞ አንቀጥልም ምክንያቱም በቃ እውነት ተደብቃ አትቀርም መቼም ቢሆን እውነት ተደብቃ አትቀርምና ይሄ ሁሉ ጊዜ እየቀለዱብኝ ቆይተዋል 3-4 ወር ቆይቷል እና በጣም እየቀለዱብኝ ቆይተዋል አሁን ደግሞ ትግስቴ አልቋል በቃ ትግስቴ ስላለቀ ከዚህ በኋላ እነሱ የምታገስበት ምንም አይነት መንገድ የለም እኔ ቤተሰቦቼን አክብሬ የሷን ቤተሰቦች አክብሬ የሄርሜላንም የማርቲን እናትና አባት አክብሬ እስካሁን ዝም ብዬ ነበረ ግን አሁን ነገሮች ከአቅሜ በላይ ሆነዋል ማለት ሊቀር ይችላል ሁሉም ነገር ግን ደግሞ እነሱ የመጡበት መንገድ ልክ ስላልሆነ በቃ መበጥበጥ ካለበት ይበጠበጣል በቃ ማለት በጣም ብዙ ታግሻለሁ በጣም ብዙ ያው ቤተሰቦች ታውቃላችሁ ያለውን ነገር የተፈጠረ ያለውን ነገር ታውቃላችሁና በጣም ብዙ ታግሻለሁ አሁን ግን አልቻልኩም ከአቅሜ በላይ ሆኗል ስለዚህ በቃ ያለውን ነገር ፍርጥርጥ አድርጌ ሁሉንም ነገር ቤተሰብም አውቆት ሁሉም ሰው አውቆት እውነቱ እንዲወጣ እፈልጋለሁ እነሱም ያላቸው ነገር ሁሉንም ነገር ግልጽ እንዲሆንልኝ እፈልጋለሁ ያንን ነው የምፈልገው ስለዚህ አሁን ነገ ሄዳለሁኝ አቤልም ማርቲም ሄርሜላ ማንንም አያውቅም እንደሚሄድ ማለት ነው ግን ደግሞ ነገ ሄዳለሁኝ አልደውልላቸውም ቀጥታ ነው የሚሄደው አድራሻው የሚነግረኝ ሰው አግኝቻለሁኝ አሁን ይመጣል ቀጥታ ሄጄ አወራቸዋለሁኝ ቀጥታ ነው አልደውልላቸውም ምናምን ቀጥታ ሄጄ አናግራቸዋለሁኝ በቃ እኔ አሁን ይበቃኛል ብቻ እኔ በጣም እየተሰበርኩ በጣም እየተጎዳው ነው ያለሁት ቤተሰብ ብዬ በቃ ያለው ነገር እንዳይረበሽ ብዬ በሰላም እንፍታው ብዬ በጣም ብዙ ታግሽቻለሁኝ በጣም ብዙ ግን ደግሞ ለሰው ብዬ ራሴን እየጎዳውኝ ነው ቤተሰብ እያልኩኝ ራሴን እየጎዳውኝ ነው ሰላም ብዬ ራሴን እየጎዳውኝ ነው ከዚህ በላይ ደግሞ መጎዳት ያለብኝ አይመስለኝም ስለዚህ አሁን ከአቅሜ በላይ ስለሆነ ሁሉም ነገር በቃ ይበቃኛል ስለዚህ ነገ ሄጄ ሁሉንም ነገር እንትንላለሁኝ በቃ ያው ቤተሰብ ማውቁ አይቀርም ይወቅ በቃ ከዚህ በኋላ ይወቅ ቤተሰብ እኔ እስካሁን ታግሻለሁኝ ታውቃላችሁ እስካሁን ታግሻለሁኝ ግን እንዲህ እንኳን እየሆኑ እየተናገርኳቸው እሱንም ሆነ እሷንም ላወራቸው እየሞከርኩኝ ምንም ያስተካከሉት ነገር የለም ቪዲዮ ላይ እንደምታዩት ነው ነገሩ ማለት ነው እኔም እያየሁኝ ነው ምንም ያስተካከሉት ነገር የለም አሁን ድረስ ይደውልልኛል እና ምን አስቦ እየደወለልኝ እንደሆነ እንኳን ምንም ሊገባኝ አልቻለም ምንም ማለት ነው ግን በቃ እኔ አሁን ይበቃኛል ከዚህ በላይ መታገስ አልፈልግም ይበቃኛል ነገ ሄጄ ሁሉንም ነገር እንትንላለሁ እንግዲህ ያው እግዚአብሔር ይረዳኛል ብዬ አስባለሁኝ ያው ፈጣሪ ሁሌ ያለው ከእውነት ጋር ነው ሁሌም ቢሆን ከእውነት ጋር ነው ያለው ፈጣሪ ጥሩ ስራ ነው የሚወደው ሰላም ነው የሚወደው እኔ ያንን ብዬ ብዙ ታግሻለሁኝ ግን ደግሞ አሁን በቃኝ
ስለዚህ ነገ ሄጄ ሁሉንም ነገር እንትን እላለሁ። ያለውን ነገር ደግሞ ያው ለእናንተ አሳውቃችኋለሁ። ታያላችሁ እንግዲህ እሷንም ሆነ እሱን ማለት እሷን በርግጥ አይኖ ማየት አልፈልግም ባላያት ደስ ይለኛል፣ ግን ደግሞ ሁኔታው እሷን እንዳወራ ያስገድደኛል። እሱን ብቻ አግኝቼ የምመለስበት አጋጣሚ እንዲኖር አልፈልግም። እሱን ለብቻው እሷንም ለብቻ ነው አግኝቼ ማውራት የምፈልገው ሁለቱንም ማለት ነው። ስለዚህ እና አሁን ልጁም ይመጣል። ልጁን እየጠበቅኩት ነው። ደውዬላታለሁ። ቆየብኝ። እሱ ለምን እንደቆየ አላወቅኩም። ቆየ ከደወልኩለት እና ያው ልጁ ይሄው መጣ። እንደውም ልጁ መጥቷል። ሰላም ነው አለን። እንዴት ነህ? አለን እግዚአብሔር ይመስገን። እንዴት ነህ? ዳኒ አለን። የአቤል ቅርብ ወዳጅ ነህ ተብዬ ነበር የደወልኩልህ። ቅርብ ወዳጅ እንኳን አይደለም። ያው እንደነገርሽኝ እኔና አቤል ብዙም ያለያዩን ነገሮች አሉ፣ ማንስማማባቸው ነገሮች ማለት እና አቤልን እንደምታውቂው ያለበት ሁኔታ ሌላ ውስጥ ነው። ታውቂያለሽ። እኔ ይህንን ነገር ቪዲዮሽን እንዳየሁት ያው እንደ ሌሎቹ ሌላ ውስጥ እንዳትገቢ ከመጀመሪያውኑ እንድነግርሽ ዛሬ ፈቃደኛውን የመጣሁት ማለት ነው። እንዴት እንደ ሌሎቹ ሌላ ውስጥ እንዳትገቢ ስትለኝ እንዴት እንደ ሌሎቹ ስልሽ አቤል ምን እያደረገ እንደሆነ ታውቂያለሽ። አቤል አንቺ ደግሞ ከምታውቂው በላይ ደግሞ ያውቀዋል። ኖርማል አንቺ ጀስት ለፍሬኛ ለጓደኛ ነበር ስትኖሩ የነበረው ማለት ነው። እና ስለዚህ አቤል የሚያደርገውን ነገር ምን ያደርጋል፣ ምንድነው የሚበላው፣ አንቺ ይሄንን ነገር ምን የምታውቂው ነገር የለም። አንቺ አቤል በቃ በመልካም ሁኔታው በመልካም ጎኑ ብቻ ነው የምታውቂው ማለት ነው። መጥፎ መሆኑን እንኳን ያየሽው ከማርቲ ጋር መሆኑን ብቻ እንጂ ሌላ ነገሩን ምንም የምታውቂው ነገር የለም። ማርቲ ላክስትሽ ልጆች አውቃለሁ፣ ፋሚሊ ናችሁ። ከኔ በላይ ደግሞ አንቺ ታውቂያታለሽ። ሄርሜላንም ልክ እንደዛ። ነገር ግን ሄርሜላና አቤል የሚሰሩትን ነገር ምንም የምታውቂው ነገር የለም፣ አታውቂም። ከዚህ በላይ አንቺ መግባት ስለሌለብሽ አቤልን መርሳት አለብሽ። ይህንን ነገር ልነግርሽና ላስተናግድሽ ነው የመጣሁት። ምክንያቱም ብዙ ከተጓሽ በኋላ መጎዳት ስለማይቀር ማለት ነው። አዲስ አበባ ሄዳለሁ አቤልን ማግኘት ፈልጋለሁ ምናምን የምትይውን ነገር ማቆማል። አቤል ለአንቺ አይጠቅምሽም፣ እውነቱን ስነግርሽ ማለት ነው። አቤል ለአንቺ አይሆንም። ብዙ ነገሮችን እያየሽ ነው። ትከታተያለሽ። ቪዲዮውን እየተከታተልሽ ከሆነ አቤል የሚሰራውን ስራ እያየሽ። እኔ ሰሞኑ አቤል ሲጠፋ የት ነው የሄደው ምናምን ብዬ አስቤ ነበር። ሰሞኑ እንደውም አላየሁትም። ምክንያቱም እኔ እና እሱ መገናኘት የምንችለው አንድና አንድ በሚዲያ ብቻ ነው። ያንን ሁሉ ነገር እኔ መጀመሪያ ሰሞን ስለ አቤል መጥፎነት እያወጣሁ ሳወራ ከዛም ቀን በኋላ እኔ አውርቶኝ የማያውቅም፣ ተገናኝተን ማናውቀው። ስለዚህ አቤልን መርሳት አለብሽ ከአሁኑ ጀምሮ ማለት ነው። እኔ አቤል ይኸውልህ አሁን መርሳት እንዳለብኝ ምናምን እንድትነግረኝ አይደለም የጠራው በመጀመሪያ ደረጃ ማለት ነው። እኔና አቤል የሚያስተሳስረን ነገር አለ። ገብቶካል? አቤል እና እኔን የሚያስተሳስረን ነገር አለ። ምንም ሊያስተሳስራችሁ አይችልም። በቃ የጀመራችሁትን ፍቅር ማቆም አለብሽ። የጀመራችሁት እኔና አቤል ልጅ አለን። ልጅ አለን ጭራሽ ልጅ አለን። ወይ ከመጀመሩ አቤል ከመጀመሩ ልጅ ሊኖረው ነው። እኔና አቤል በጣም ቆይተናል። ምናልባት ቪዲዮ አላየክም ይሆናል። ከዚህ በፊት የሆነች ልጅ መታ እንዲህ በቃ ከአቤል ጋር ይቼሻለሁ የሆነ ፋይል አምጪ ምናምን ብላ በጣም እያስጨነቀችኝ ነበረ። አቤል ልጅ አለው እና እኔና አቤል በጣም ቆይቷል። ነግሬያታለሁ። በጣም ብዙ ጊዜ ቆይተናል እኔና አቤል በፍቅር ማለት ነው። ሚዲያ መውጣት አልፈልግም ነበር። እኔ ብዙ ጊዜ እንድንሰራ ምናምን አይቆኛል። ከአቤል ከ3 ከምናምን ዓመት በፊት እንተዋወቃለን ማንጀምር እንኳን ማለት ነው። ግን ደግሞ ቪዲዮ ሲጀምር እንጀምር ብሎኛል። እኔ ግን ሚዲያ ላይ መውጣት አልፈልግም ነበርና ከናብርሽ ጋር ነው የጀመረው። እንደዚህ አይነት ቪዲዮ ሰርቶ አያውቅም አቤል። እኔ አሁንም ግልጹን ስነግርሽ ማለት ነው ስለ አቤል ጥሩነት እኔ መቼም ላወራ አልችልም። አቤል መጥፎ እንደሆነ ከአንቺ በላይ ነው ያውቃለሁ። አንቺ ምንም የምታውቂ ነገር የለም። አላውቅም። ያው ምንም ነገር ሊኖረው ይችላል፣ ጉዳይ አይደለም እኔ ማለት ነው። ልጅም ኖሮ ምንም ኖሮ ግን ይሄንን ነገር የምሰማው ዛሬ ገና ነው። ከአንቺ ነው የምሰማው። አላውቅም ነበር ልጅ መኖር። እኔ ሌላ ሰውም ልጅ አለው ሲል ሲያወራ አልሰማሁኝም። እና በቃ ይኸውልህ ልጅ እንዳለን ማርቲም ሄርሜላም ያውቃሉ። ሁሉም ቤተሰብ ያውቃል። እና
እንዲህ በቃ በጣም እያንገበገበኝ ያለው እነሱ የሚያደርጉት ነገር ለዚህ ነው እና እስካሁን ስልኬን አላጠፋም ማለት እንደዋወላለን እስካሁን ድረስ እንደ ኖርማል ያወራኛል እስካሁን ድረስ ማለት ነው። እኔ ጭራሽ የማላውቀው ሰው ነው የሆነው። እኔ አቤልን ጭራሽ መጥፎ ሰው ሆኖ አይቼው አላውቅም። በዚህ ሰዓት ነው እኔ አሁን ምን አልሽ ነገር ቢኖር እዚህ ሆነሽ ለምንድን ነው እኔ የጠየቅኩህን ነገር ንገረኝ። እኔ የጠየቅኩህን ነገር ንገረኝ። በቃ ሌላ ነገር አትንገረኝ። እኔ ስለ አቤል መጥፎ ነገር ምናምን አትንገረኝ። በቃ ይኸውልህ ልጅሽን ማሳደግ አትፈልጊም? ልጄን በደንብ አሳድጋለሁ። ያለ እናት እንድትኖር ያለ አባት እንድትኖር ነው ፈልጊ። ያለ እናት ልጅ አትኖር። እኔ ለምን እሷን ይዘሽ አትኖሪ? እስካሁን እየኖርሽ አይደለም? አሁን በቃ እሱ የግል ህይወቴ ነው፣ አይመለከትም። እኔ አንድ ነገር ነው ካንተ የምፈልገው፣ አድራሻቸውን ብቻ ንገረኝ። አልሰጥሽም። ለምን ደግሞ ልታስገድጂኝ? እኔ ይኸውልሽ አሁንም ቢሆን አቤል መጥፎ እንደሆነ እየነገርኩሽ ነው፣ እያስጠነቀቅኩሽ ነው። ዛሬም የመጣሁት ይሄንን ልነግርሽ ነው። ከአቤል ብትርቂ ይሻላል። አንድ ነገር ነው የምፈልገው፣ አድራሻቸውን። እሱን አንተ አትነግረኝም። እኔን ማንም አይመራኝም። እኔ ማደርገውን አውቃለሁ። ህፃን አይደለሁም። ማደርገውን አውቃለሁ እኮ። አድራሻን እንደምታውቅ አውቃለሁ። አትንገራት ብሎክ ነው። እኔ አቤልን ጭራሽ አላውቀውም። ይኸውልሽ እኔና አቤል ጠላቶች ነን። እኔና አቤል ጠላት ነን። አይ ዶንት ኖ። አሁን ሊሆን ይችላል። አሁን ሆነ በኋላ አሁን ይኸውልህ አንድ ነገር ነው የምጠይቅህ። ወደድክም ጠላክም አድራሻቸውን ትነግረኛለህ። እሱን ታይዋለሽ። ለማንኛውም በትርቅ ይሻልሻል። ነግሬሻለሁ። እሱን አንተ አትነግረኝም። በምቀበል መንገድ እቀበልካለሁ። እንግዲህ ቤተሰቦች እንዳያችሁት ነው። አልነግርሽም ብሎኝ ሄዷል። ያው በምቀበለው መንገድ እቀበለዋለሁ። ነገ ግን አልቀራትም። እነሱንም አገኛቸዋለሁ። ብቻ በቃ ምን እንደምላችሁ አላውቅም ቤተሰቦቼ።